ውድ የካይክ ዩቲዩብ አድማጮችና ተመልካቾች ዓለማችን አጀብ የሚያሰኙ የወንጀል ድርጊቶችን በየግለሰቡ ጎራ ታዝባለች። ዛሬ በካሊፎርኒያ በተከታታይ 37 ሰዎች ላይ የግድያ ጥቃትን ጨምሮ ሙከራውንም ስላደረገው ራሱን ዞዳይክ ብሎ ስለሰየመው ግለሰብ ከዓለም ካይክ መዘን እንቃኛለን። አብራችን ቆዩ። እርሶ ምን አይነት የወንጀል ታሪክ ሰምተው አጀባሉ? በወንካዩዋቸውስ መሃል የፈጣሪ ያለህ ያሉት በየትኛው ነው? መልሱን ለእርሶ ልተው። እኚህ 37 ግድያን ጨምሮ ብዙ የግድያ ሙከራዎችን ያደረገው ይህ ግለሰብ በአውሮፓውያኑ የዘመን ቀመር ከ1968 አንስቶ እስከ ኦክቶበር 1969 ብቻ በፈጸማቸው የግድያ ወንጀሎችና የግድያ ሙከራዎች የሰሜኑን ካሊፎርኒያ ግዛት ያናወጠ የታሪክ ማህደር አስቀምጧል። የብዕር ስሙ ዞዳይክ በማለት የሰየመው ይህ ግለሰብ ስሙን የሰየመበት ምክንያት ደግሞ የበለጠ አስገራሚ ያደርገዋል። ዞዳይክ የሚለውን ስያሜ ጥቃትና ግድያ ላደረሰባቸው ሰዎች ጨምሮ ለምስጢራዊ ጽሑፎቹ፣ መልእክቶቹና ጥቃት ስላደረሰባቸው ሰዎች ሁኔታ በገዛ እጁ ለፖሊስ የሚያሳውቅበት ስያሜው ነው። ይህ ሰው በፖሊስ በተጣራ መረጃ ያደረሳቸው ጥቃቶች ከ1968 አንስቶ እስከ ኦክቶበር 1969 እነሆም። እንደ አውሮፓውያኑ የዘመን አቆጣጠር ዲሴምበር 20 1968 ዴቪድ አተር ፍራዴይ እና ቤቲ ሎ ጄንሰን የ17 እና 16 ዓመት ወጣቶች በቤንሻ ከተማ ማብቂያ በሄርማን ሐይቅ አጠገብ ነበር በጥይት ተኩስ የተገደሉት። ከዚህም በመቀጠል ሚኬን ሪነዘል ተማጉ የ19 ዓመት ወጣትና ደርሊኔ ኤልዛቤት ፈሪ የ22 ዓመት ወጣት እንስት በተኩስ ጁላይ 4 1969 በብሉ ሮክ ስፕሪንግስ መገኛ ስፍራ በቪሌጁ አካባቢ ጥቃት ደረሰባቸው። ከዚህ ጥቃት ሚኬል ሪነዘል ተማጉ በህይወት የመቆየት እድል ቢቸረውም ጓደኛው ፌሪን ግን ህይወቷ እንዳለፈ ኬሰር ፋውንዴሽን ሆስፒታል አስታውቋል። በእነዚህ ጥቃቶች ያላበቃው ይህ ግለሰብ ሴፕቴምበር 27 1969 በተመሳሳይ መልኩ ብራያን ካልቪን ሃርትኔል እና ሲሲሊያ አን ሼፓርድ በተባሉ የ20 ዓመትና የ22 ዓመት ወጣቶች ላይ በቤሬንሲያ ሐይቅ አካባቢ ናፓ ካንትሪ ውስጥ የመወጋት ጥቃት ደረሰባቸው። ሃርትኔል የመዳን እድሉን ቢያገኝም እንኳ ጓደኛው ሼፓርድ ግን ሕክምና ካደረገች ጥቂት ቀናት ቆይታ በኋላ ህይወቱ አልፏል። በዚህ ብቻ ያላበቃው ዞዳይክ ቀጥሎ በጎርጎሮሳውያኑ የዘመን ቀመር ኦክቶበር 11 1969 ፓውሊስታይን የተባለ የ29 ዓመት ወጣት ላይ በሳን ፍራንሲስኮ በፔርሲዶ ሄትስ አካባቢ ባደረሰው የትኩስ ጥቃት ህይወቱ አልፏል። በፖሊስ ከታወቁ የዞዳይክ ግድያዎች መሃል በሰፊው ተወራለትና በአነጋጋሪነት ዘልቆ የነበረው የወንጀል ድርጊት ሊታመን በማይችል መልክ ጥቃት ያደረሰባቸው እውን ሊረጋገጡ ያልቻሉና ተጣርተው ከወጡት የወንጀል ምርመራዎች መሃል የሄርማን ሮዳ ሐይቅ አካባቢ ጥቃት ይጠቀሳል። የሁለተኛ ደረጃ ተማሪዎቹ ቤቲ ሊ ጆንሰን እና ዴቪድ አርተር ፍራዴይ በዞዳይክ የሽጉጥ ጥይት ተኩስ ሰለባ የሆኑበት አሳዛኝ ዕለተ ክስተት እነሆ። በፖሊስ ተጣርቶ የወጣው ጥቃት እንደ ጎርጎሮሳውያኑ የዘመን ቀመር ዲሴምበር 20 1968 የሁለተኛ ደረጃ ተማሪዎቹ ቤቲ ሊ ጆንሰን እና ጣምራውን ከእርሷ ጋር ያደረገው ዴቪድ አርተር ፍራዴይ በሄርማን ሮድ ሐይቅ አካባቢ በቤንሺያ ከተማ ማብቂያ ወሰን ነበር ጥቃቱ የደረሰባቸው። ቀን ሲያዝ ወደዚያ የእልፈት ስፍራቸው ያመሩት ጥንዶቹ በዕለቱ የመጀመሪያ የመገናኘት ቀጠሯቸው ነበር። ይህ ከመከሰቱ ቀደም ብሎ የመጀመሪያ የመገናኘት ቀጠሯቸው እንደመሆኑ መጠን ከጄንሰን ቤት በ3 ብሎኮች ብቻ በሚርቀው የሆንገን ሁለተኛ ደረጃ ትምህርት ቤት ውስጥ የነጮቹን የገና በዓል አስመልክቶ በተሰናዳው የትምህርት ቤቱ የገና ኮንሰርት ላይ ለመታደም አስበዋል። ከወትሮም ለብዙ ፍቅረኛሞች እጣቸውና የእነሱ ምርጫ የሆነው የሄርማን ሮድ ሐይቅ አካባቢ ስፍራ ከማምራታቸውና በአካባቢው በሚገኝ ሬስቶራንት ጄንሰን የእናቱ ራምብለር አውቶሞቢል መኪና ተጠቅሞ ወደ ሁለቱም ስፍራዎች ከማምራታቸው በፊት ጓደኞቻቸውን ጎብኝተዋል። ከዚህም በኋላ እንደ አውሮፓውያኑ የሰዓት አቆጣጠር ከቀኑ 10 ከሩብ
ፍራዴይ የእናቱ ራምብለር አውቶሞቢል ወደ ሄርማን ሮድ ሐይቅ አካባቢ በማምራት መኪናውን ጠጠራማ ስፍራ ላይ አቁሟል። ይህም ስፍራ በብዙ ጥንዶች ዘንድ እጅጉን የተወደደ ስፍራ ነው። በመቀጠል ስፍራው ላይ ከቆዩ ጥቂት ደቂቃዎች በኋላ በአካባቢው በምትኖር በስቴላ ቦሪስ አስከሬናቸው ተገኝቷል። ሴላኖ ካውንቲ ሼሪፍ ፖሊስ ዲፓርትመንትም በተከሰተው ወንጀል ላይ ምርመራ አካሂዷል። ነገር ግን ምንም አይነት ጣት የሚቀስርበትን መረጃ አላገኘም። አሜሪካዊው በእውነተኛ የተከሰቱ ወንጀሎች ደራሲና በቀድሞ ስራው ካርቱኒስት የነበረው ዞዳይክ የወንጀል ምርመራ ታሪክ ሲነሳ ስሙ የማይቀረው ሮበርት ግሬ ስሚዝ የተገኘውን የፎረንሲክ ዳታ በመጠቀም ቆይታዎች በኋላ በ1976 መለያው ላይ ጥቃቱ ከመፈጸሙ ቀደም ብሎ ከጥንዶቹ ጎንዮሽ ሌላ መኪና ቆሞ እንደነበር ገምቷል። ሮበርት ግሬ ስሚዝ ይህ መኪናውን በጎንዮሽ አቁሞ የነበረው ሰው ገዳያቸው ሊሆን እንደሚችል ይገምታል። ምናልባት እንደ ሮበርት አገላለጽ ከሆነ ይህ ግለሰብ መኪናውን በጎንዮሽ ከማቆሙ ቀጥሎ በሩን ከፍቶ እንደወጣና የቤቲ ሊ ጆንሰን ጓደኛ ዴቪድ አርትረስ ፍራዴይ ወደ ያዘው ራምብለር አውቶሞቢል አምርቶ ከመኪናቸው በፍጥነት እንዲወጡ እንዳዘዛቸው ይናገራል። በመቀጠልም ሲናገር ሮበርት ግሬስም የአርተር ፍራዴይ ጓደኛ ቤቲ ሊ ጆንሰን ቀድማ መኪናውን ለቃ እንደወጣችና ለማምለጥ ጀርባዋን ሰጥታ በመሮጥ ላይ ሳለች በ5 የሽጉጥ ጥይት ተኩስ ጀርባዋን ግለሰቡ እንደመታት ሮበርት አስቀምጧል። ሮበርት ግሬስ ሲቀጥልም አርተር ፍራዴይ ከመኪናው ለመውጣት አጋማሽ ላይ ሳለ ግንባሩን በጥይት ገዳዩ መምታቱን ይገምታል። ቤቲ ሊ ጆንሰን ጀርባዋን የመመታቷ ሚስጥርም ይህ ይመስላል። ምናልባት ቀድማ መኪናው ወጥታ የነበረች እሷ ስለሆነች አርተር ፍራዴይ ለመውጣት አጋማሽ ላይ ሳለ ግንባሩን በጥይት መመታቱን አስደንግጧት በመሸሽ ላይ ነበረች። ይህን የሚያረጋግጠው ደግሞ የቤቲ ሊ ጆንሰን አስከሬን ከጓደኛዋ አርተር ፍራዴይ እናት ራምብለር መኪና 28 ጫማ ርቀት ላይ መገኘቱ ነው። ውድ የካይክ ዩቲዩብ አድማጮችና ተመልካቾች የዞዳይክ የወንጀል ታሪክ ጥንስስም በዚህ አላበቃም። በቀጣይ ኤፒሶዶች በተሻለ አቀራረብ ታገኙት ዘንድም መልእክታችሁ ስንቅ ይሁነኝም። አቀራረቤን ከወደዳችሁትም ላይክ፣ ሼርና ሰብስክራይብ ማድረጋችሁን አዘንጉም። ቸር ቆዩልኝም።